ከትግራይ ኃይሎች ጋር በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን የተናገሩት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ከፓርቲው ህወሓት ነጻ የሆነ ኃይል ለመፍጠር ወደ ነጻ መሬት መውረዳቸውን ተናገሩ። ጄኔራሉ ከቢቢሲ ትግረኛ ጋር ባደረጉት ቃለ ምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ ከፓርቲው ነጻ የሆነ ኃይል ለመፍጠር ፓርቲ የሚያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ተናግረዋል። ህወሓትን የመጣል ዓላማ እንዳላቸው የተጠየቁት ጄኔራሉ እኛ የምንሰራው ፓርቲ እኛ የምናቋቁመው ወታደራዊ መንግስት የለም ብለዋል። በአፋርና በትግራይ ክልሎች ውስጥ 4 ክፍለ ጦር ያለው ሰራዊት ማደራጀታቸውን የተናገሩት ጄኔራል ገብረ እግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ዓ.ም ጀምሮ መሆኑንም ይናገራሉ። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው አቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውሞው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጄኔራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊቱ አመራሮች ጄኔራል ገብረ እግዚአብሔር በየነንና ሌሎች የሰራዊቱ ውሳኔ የተቃወሙትን ማገዳቸውም ይታወሳል። አሁን በትግል ላይ ነን፣ ያረጀነውን በትግል ነው ያሉት ጄኔራል ገብረ እግዚአብሔር ከፓርቲው ጋር ተጣብቆ ማህተም የሚነጥ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ እንፈልጋለን። ለወጣቱ ወገንተኛ ያልሆነ ፍትሃዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውም ብለዋል። የትግራይ ህዝብ በነጻነትና ወገንተኝነት በሌለበት መንገድ ያመረጠውን አካል ነው የምናገለግለውም ብለዋል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጄኔራሉ የተወሰዱ እርምጃዎችንም መቃወማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው አቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸውን ያስታውሱት ጄኔራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸው ግን ማገድ ነው ብለዋል። እኔ የህወሓት ደጋፊ አይደለሁም ማለት ራሱን ይቻል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሓት ይጥፋ አይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥል የራሱ ጉዳይ ነው። እኔ የሚመለከተኝ የትግራይ ህዝብ ጉዳይ ነው። ለተቃውሞ ጠመንጃ ማንሳት ማምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጄኔራሉ እኔ ኢንተርናሽናል ጄኔራል ነኝ፣ ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም። ህወሓት ፓርቲያችን ነው የሚሉ የእሱ ሚሊሻ እንደሆነ ነው የሚቆጠረው። ሚሊሻነትን ደግሞ አልቀበልም ብለዋል። ህወሓት ያለውን ካላደረገ ትጠፋለህ፣ መኖር አትችልም፣ ከትግራይ ትጠፋለህ ያሉት ጄኔራል ገብረ እግዚአብሔር በየነ ያላቸውን ልዩነት ለመፍታት በጽሁፍ ሞክረናል ብለዋል። ማህተም መንጠቅ አያስፈልግም ማለት ያስቀጣል እንዴ? ጽህፈት ቤቶችን በመዶሻ እየሰበርክ አስተዳዳሪዎችን ማባረር ትክክል አይደለም ማለት ያስቀጣል እንዴ? ሲሉም ይጠይቃሉ። እኛ የታገልነው በሰላም እንድንኖር ነው ያሉት ጄኔራሉ በሰላማዊ መንገድ በጽሁፍ ሞከርን፣ ብዙ ጊዜ ሞከርናቸው እምቢ አሉ። የመጨረሻ ሊያስሩን መሆኑን ስናውቅ ወጣን። ሊያስሩን የፈለጉት ደግሞ ይህንን ሁሉ የሚመኩበትን ሰራዊት እንደሚያጡት ላረጋግጥላቸው ፈልጋለሁ ሲሉም አስጠንቅቀዋል። ጄኔራል ገብረ እግዚአብሔር በየነ በአፋርና በትግራይ አካባቢ ይንቀሳቀሳል ያሉትን የታጣቂ ቡድናቸውን ስም ገና አለመወሰኑንና ወደፊት እንደሚያሳውቁም ተናግረዋል። እስካሁን 3-4 ግንባሮች አሉን ያሉት ጄኔራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን ተናግረዋል። የኛ ሰራዊት ነው የሚሉት ሚሊሻ ከኛ ጋር ነው ያለው፣ ከፍቶት ነው ያለው፣ ለውጥ ይፈልጋል። ጊዜው የወጣቶች እንዲሆን ነው የምንፈልገው። እንዲማር እንዲለወጥ ይፈልጋል። የተሻለ ገቢ እንዲኖረው ይፈልጋል። ወላጆቹና ቤተሰቦቹን ከውጊያ ወጥተው አሁንም መልሶ ግንባታና ለውጥ ሰላም ይፈልጋል። ስለዚህ ወጣቱ ሰራዊት እኛ ጋር ነው፣ ብዙዎች ነን። ጄኔራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ጠይቀው እስካሁን ያናገረን ኃይል የለም ብለዋል። መቀመጫቸውን በአፋርና በትግራይ ክልል ማድረጋቸውን የጠቀሱት ጄኔራል ገብረ እግዚአብሔር ወደ አፋር ወርደን እንድንደራጅ ያደረገን ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው። ቸግሮን ነበር። እዛ አካባቢ ያሉት አካላት ተቸገርን፣ እዚህ እንደራጅ እንሰብሰብ ብለን ጠየቅናቸው። ተሰብሰበው አሉን። ይህ እኮ ትልቅ ነገር አይደለም፣ ትግራይ ጫፍ ነው ያለነው፣ ፍቃድ መጠየቅ የለብንም ብለዋል። 4 ግንባር እንዳላቸው የጠቀሱት ጄኔራል ገብረ እግዚአብሔር ትልቁ ኃይላቸው የሚገኘው በትግራይ ውስጥ ነው። ከፌዴራል መንግስቱ ጋር ስላላቸው ግንኙነት ተጠይቀው እዚህ እንዳለን ያውቃሉ ያሉ ሲሆን የሚያገኙት ምንም አይነት ድጋፍ እንደሌለ ግን ተናግረዋል። የትግራይ ጊዜያዊ አስተዳደር የሆኑት ሌተናል ጄኔራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውንና ወገንተኛ ያልሆነ ሰራዊት መገንባት ካልተቻለ
እናንተ ደገፋችሁን አልደገፋችሁን ትግላችንን እንቀጥላለን ብለው ማሳወቃቸውንም ተናግረዋል። ጥር 15 2017 ዓመተ ምህረት የትግራይ ሰራዊት አመራሮች ውሳኔን ከእርሳቸው ጋር ተቃውሞ የወጡና አሁንም ሰራዊት እያደራጁ የሚገኙ አመራሮች እነማን እንደሆኑ ተጠይቀው ስማቸውን ከመናገር ተቆጥበዋል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መኖሩንና ግጭቱ ሲገባ ውሳኔያቸው ምን እንደሚሆን የተጠየቁት ጄኔራሉ አሰላለፋችን ከህዝብ ጋር ነው፣ እነርሱ የህወሓት አመራሮች ከጌታቸው ጋር ሊሄዱ ይችላሉ፣ እኛ ግን ከህዝብ ጋር ነው የምንቀረው ብለዋል። በትግራይ ክልል ማዕከላዊ ዞን የተወለዱት ጄኔራል ገብረ እግዚአብሔር በ1974 ዓመተ ምህረት ህወሓት ወታደራዊውን አመራር ለመጣል የሚያደርገውን ትግል ተቀላቀሉ። በህወሓት ውስጥ ከተራ ወታደር እስከ ክፍለ ጦር አመራር ሆነው ያገለገሉት ጄኔራል ገብረ እግዚአብሔር በመጨረሻም የፌዴራል መንግስቱ ሰራዊት የሰሜን እዝ አስተዳዳሪና ምክትል አዛዥ ነበሩ። የትግራይ ጦርነት ከመጀመሩ ከጥቂት ወራት በፊት በጡረታ ከመከላከያ ሰራዊት የተሰናበቱት ጄኔራሉ በትግራይ ጦርነት ውስጥ ወታደራዊ አመራር ሆነው ተሰልፈዋል። ጄኔራሉ በትግራይ ሰራዊት ውስጥ አርሚ 50 የሚባለውን ልዩ ኮማንዶ ኃይል እንደገነቡም ይነገርላቸዋል። በአሁኑ ወቅትም በአፋር ያለው የታጣቂ ቡድን አመራሮች መካከል አንዱ ናቸው ሲል ቢቢሲ በድረገጹ ዘግቧል። ከባህር ማዶ ወዳገኘናቸው መረጃዎች ስናልፍ ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት አራተኛ ቀኑን በያዘው የሎስ አንጀለስ ተቃውሞ ተጨማሪ 2000 ብሔራዊ ዘብ አባላት ማሰማራታቸውን ባለስልጣናት ገለጹ። ፔንታጎን ዶናልድ ትራምፕ ተጨማሪ 2000 ብሔራዊ ዘብና 700 የባህር ኃይል አባላትን የፌዴራል መንግስቱ የተቃውሞ ሰልፍን ለመቆጣጠር እየወሰደ ያለውን እርምጃ ለማገዝ እንዲያሰማሩ ማዘዛቸውንም ገልጸዋል። በሎስ አንጀለስ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙት ፖሊሲ በመቃወም የተቀጣጠለው ተቃውሞ አራተኛ ቀኑን ይዟል። ትራምፕ ከዚህ ቀደም ያሰማራቸው 2000 ብሔራዊ ዘብ አባላት የፖለቲካ ውጥረት የፈጠሩ ሲሆን የካሊፎርኒያ አስተዳዳሪ ጋቪን ኒውስኮም እና የኤልኤ ከንቲባ ካረን ባስ የአካባቢ ፖሊስ ተቃውሞ ሰልፈኞችን መቆጣጠር ይችላል ብለውም ተከራክረዋል። የአሜሪካ ወታደሮች በሀገር ህግ ማስከበሩ ሲሳተፉ ማየት የተለመደ አይደለም። የዶናልድ ትራምፕ ስደተኞችን ከሀገር የማባረር ፖሊሲ በመቃወም ለተቃውሞ ጎዳና የወጡ ሰልፈኞችን ለመቆጣጠር የባህር ኃይል አባላት እንዲሁም ተጨማሪ የብሔራዊ ዘብ ወታደሮችን ለማሰማራት በደቡብ ካሊፎርኒያ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙት ፖሊሲ በመቃወም የተቀጣጠለው የሎስ አንጀለስ ፍጥጫ ውጥረት እየጨመረ ነው። የትራምፕ አስተዳደር በሀገሪቱ ህገወጥ መንገድ የሚኖሩ ስደተኞችን ከሀገር ለማባረር ከወሰዷቸው እርምጃዎች ይህ ጠንከር ያለው ነው። በሌላ ዜና በጋዛ የሚገኙ ፊልስጤማውያን ሰኞ ዕለት በእስራኤልና በአሜሪካ በሚደገፈው የጋዛ ሰብአዊ ፋውንዴሽን ወደሚተዳደረው የእርዳታ ማከፋፈያ ማዕከላት ሲያምሩ በድጋሚ ተኩስ እንደተከፈተባቸው ተናገሩ። የዓይን እማኞች ለመጀመሪያ ጊዜ በደቡብ ፋራ በምትገኘው ተል አልሱልጣን አካባቢ በሚገኘው የእርዳታ ማከፋፈያ ማዕከል አቅራቢያ በፊልስጤም ታጣቂዎች እንደተተኮሰባቸው ተናግረዋል። እነዚሁ ግለሰቦች የእስራኤል ወታደሮች እንደተኮሱባቸው አክለውም ተናግረዋል። በጋዛ ሐማስ በሚመራው የጤና ጥበቃ ሚኒስቴር ለእርዳታ ማሰባሰቢያ በተመረጡ አካባቢዎች 6 ሰዎች ሲገደሉ 99 ቆስለዋል ብለዋል። የእስራኤል መከላከያ የወጡ መረጃዎችን እየተመለከተ መሆኑን አስታውቋል። የጋዛ ሰብአዊ ፋውንዴሽን የታል አልሱልጣን የእርዳታ ማከፋፈያ ሰኞ አለመከፈቱን አስታወቀ። በሌሎች 2 ጣቢያዎች ግን እርዳታ በማከፋፈል ወቅት ምንም አይነት ተኩስ እንዳልነበረም ተናግሯል።